የሰው ቪዲዮ ስክሮል እያደረግክ ከምትውል የራስህን ዩቲዩብ ቻናል ክፈት። የራስሽን ዩቲዩብ ቻናል ክፈች። የራስህን ቲክቶክ አካውንት ክፈት። የራስሽን ቲክቶክ አካውንት ክፈች። አዎ ይታወቃል። አዲስ ቻናል ስንከፍት ዩቲዩብ ወይም ቲክቶክ የምንለቀውን ቪዲዮ ለብዙ ሰዎች አያደርስም። ለምን? ከልፋት በኋላ ነው ስኬት የሚመጣው እንጂ ልክ ዩቲዩብ ቻናል ወይም ቲክቶክ አካውንት እንደከፈትክ ገንዘብ አይገኝም ወይም ብዙ ተከታይ አይገኝም። ለምን? ማንኛውም ስራ ጥረትና ጥንካሬን ይጠይቃል። አትጠራጠሩ። ዩቲዩብ ቻናል ከፍታችሁ ብዙ ቪው አላገኝ ስትሉ ተስፋ የቆረጣችሁ ብዙ ናችሁ። እንደዚህ ከሆናችሁ እጅግ ሰነፍ ናችሁ። ነገ ማንኛውንም ስኬት ግብ እንደማትመቱ ያመለክታል። ጀግና የሆነ ግን ተስፋ የማይቆርጥ ግን ጥረቶችን ቀጥሎ ነገ ከሚፈልገው ዓላማ ይደርሳል። አትጠራጠሩ። ማንኛውም ከእናት ሆድ አልተማረውም። ቀን በቀን ከወር ወር ከዓመታት ዓመታት ወራቶች ሲቀያየሩ የኛ እውቀት በማንኛውም ነገር በምንሰራው ስራ እጅግ እውቀታችን እየዳበረ ይሄዳል። ስለዚህ ተስፋ ከመቁረጥ ይልቅ ቀስ በቀስ የምትሰሩት ስራ ስኬት እንዲደርስ እናንተ ተስፋ መቁረጥ የለባችሁ። እርግጡን ልንገራችሁ፣ እኛ የምናውቃቸው ማንኛውም ትልልቅ ዩቲዩበር የሆኑት አሁን አንድ ቪዲዮ ለቀው አንድ ሰዓት ባልሞላ በብዙ ሺህ የሚታይላቸው ወዲያውኑ ስኬት ላይ አልደረሱም። ከስንት ልፋት በኋላ እንጂ። እኔም እንደናንተ አዲስ ጀማሪ ነኝ። ነገር ግን ተስፋ አልቆርጥም። ነገ ከ2-3 ዓመታት በኋላ በዩቲዩብ በሶሻል ሚዲያ ፌመስ እንደመሆን አልጠራጠርም። ይህንም ለአእምሮዬ አስጠንቅቄ ነግሬዋለሁ። አእምሮዬ ሁል ጊዜ ይህን ነገር ወደኋላ ላግ እንዳደርግ አይመክረኝም። ሀሳቡ ከተመቻችሁ ላይክና ሳብስክራይብ ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ ርዕሰ ጉዳይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።